ሰላም ሰላም፣ እንዴት አደራችሁ? ዶክተር ቢቸግር ነኝ። እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን። ዛሬ ደግሞ ያው ጉደኛ ነገር ነው ይዤላችሁ የመጣሁት። በጣም ቆንጆ ነው፣ ሞክሩት። በቤት ውስጥ የሚገኝ ነገር ነው። ከውጭ ምንም ብዙም የሚያለፋ ነገር አይደለም። ሎሚ ተወዷል፣ ነጭ ሽንኩርት ተወዷል። 20 ብር ገብቷል፣ 40 ብር ገብቷል። ይግባ፣ 100 ይግባ። ተጠቀሙ። ምን አባቱ ሳገዙት እኮ አትውሉም እኮ መቼም ሳትጠቀሙት አትኖሩም እኮ። ግን ለጤንነታችሁ ቆንጆ ከሆነ ግን ከሆስፒታል ካልባሌ የማይረባ መድኃኒት ከማዋጥ ደግሞ ይሄ ደግሞ በጣም ፍቱን መድኃኒት ነውና ይሄን ነገር ተጠቀሙት፣ ሞክሩት። 2 ነጭ ሽንኩርት፣ 1 ሎሚ ነው የተጠቀምኩት፣ 30 ፍሬ ቁርንፉድ። እንደዚህ ለ10 ደቂቃ ታንተከትኩታላችሁ። ካንተከተካችሁት በኋላ ከነ ፍራፍሬው ብርጭቋችሁ ላይ ገልብጡት። ከዛው ላይ ቀስ እያላችሁ ጠጡት። በጣም ቆንጆ ነው። የልብ ህመምን ይቀንሳል፣ ድርቀትን ይቀንሳል፣ የደም መቆሸሽን ይቀንሳል። በጣም ብዙ ነገር ለ17 አይነት ህመም ፍቱን መድኃኒት ነው። ነገርኳችሁ። ነጭ ሽንኩርት፣ ቁርንፉድና ሎሚ ብቻ። ስኳር ባትጠቀሙ ደስ ይለኛል። ለምን? ለስኳር በሽታ ደግሞ በይበልጥ ደግሞ በጣም ፍቱን መድኃኒት ነው። ለ1 ወር ይሄንን ተከታትላችሁ ጧት ብትወስዱት ታመሰግኑኛላችሁ። ሞክሩት። ከመሞከር ይቀራል። ምንም የሚጎዳን ነገር የለም። ለምን? ይሄን ያመጣብኛል ምንለው ነገር የለም። ለምን? መድኃኒት አይደለም፣ የሌላ ነገር የተሰራ መድኃኒት አይደለም። ጀስት ምግብ ነገር ስለሆነ ምንም አይጎዳንም፣ ይጠቅመናል እንጂና ሞክሩት። ባይ። በሌላ ቪዲዮ እስከምንገናኝ ድረስ ሳትሞክሩት እንዳትቀሩ።